ክቡራት በእጅጉ ደስ ብሎኛል። የእናታችን የወላዲተ አምላክ የቅድስት ድንግል ማርያም የተቀደሰ ቅብን የሚያፈስ ስዕሏ ይሄ ነው። ዘሆሊ ቴዎቶኮስ የቅድስት ድንግል ማርያም የከበረ ስዕሏ ሰላም ለስዕልክ ይሃፈ ማህያዌ በጼዴንያ ወግብጽ ዘዋዘት በሂሳዊ እንዳለ ፊት ለፊት ታዩታላችሁ። በጣም በእጅጉ ያስደስታል። የተቀደሰ ቅቧም ተመልከቱት። ከሰውነቷ ከስዕሏ ላይ በስቶ ይፈሳል። መዓዛው እጅግ የተለየ ነው። ክቡራንና ክቡራት እንደምታዩት ይህ እንግዲህ መፍሰስ ከጀመረ በጣም ረጅም ዓመት አሳልፏል። እኛም ለበረከት ተቀብተነዋል። ብዙ ማንን በኢትዮጵያም ፈውሷል። በዚህም እየፈወሰ ይገኛል። እንግዲህ የተቀደሰ ቅቧንም አኝቼ ለእናንተ ለማጋራት ሞክራለሁ። የተቀደሰ ከስዕሏ ላይ ከእጇ ላይ እየፈሰሰ ይታያል። እንዳለ ረስርሷል ስዕሏ። በውስጥ ደግሞ እየተንጠበጠበ በላስቲክ መልኩ ሲገባ እዚህ በአይናችን እያየነው ነው። በጣም እጅግ ደስ ብሎናል። ዙሪያውም በአጽመ ቅዱሳን የተከበበ ነው። የወላዲተ አምላክ ረድኤቷ በረከቷ አይደርብን። ሱራፌልና ኪሩቤል እየተንቀጠቀጡ ዙፋን የሚሸከሙትን ጌታ በጀርባው ያዘለች ሰማያዊ መለኮትን በስጋ በክንዷ የታቀፈች የእናታችን የቅድስት ድንግል ማርያምን ስዕል ለመጀመሪያ ጊዜ ሳለ ወንጌላዊ ሉቃስ ነው። ሰላም ለስዕልኪ እንተ ሰአላ በእዱ ሉቃስ ጠቢብ ወንጌላውያን አሐዱ እንዳለው ጠቢቡ ሉቃስ ስዕሏን ስሏል። በስዕሏን ብዙ ተአምር ይደረጋል። ስዕልኪ ጽጌተ ላይ ዘከመዝ ተኤድም በዓለም እፎይሴኒ በሰማይ ላይ ገጽኪ ማርያም እንዳለ ስዕልሽ በዓለም ላይ እንዲምታምር ከሆነ በሰማይ ያለው ውበትሽ ደም ግባትሽ ምን ያህል ያምር እንዳለ ከላይ ጀምራችሁ በአበባ ጌጣለች። የቅድስት ድንግል ማርያም ስዕል በአበባ ማጌጥ የተለመደ ነው። ለስዕልኪ አክሊለ ርዕሳ እንዳለ ቅድስት ድንግል ማርያም በገነት አበባዎች ስለምትመሰል ነው። አሁን ከራይ ጀምራችሁ እያያችሁ ስትመጡ የተቀደሰ ዘይቷን ማየት ትችላላችሁ። እናታችን ወላዲተ አምላክ የቅድስት ድንግል ማርያም ስዕል ነው። ይኸው የምታዩት ሰበኗ ጋራ እጇ ላይ በጣም ቅቡ ፈሶ እየፈሰሰ ይታያል። በጣም እየፈሰሰ ይታያል። ይሄ የምታዩት እንግዲህ ክቡራን ምእመናንና ምእመናት የተቀደሰ ቅቧ ነው። አሁን ደግሞ ዝቅ ብላችሁ ስትሄዱ በውስጥ እየተጠራቀመ በዚህ ላስቲክ ውስጥ ይፈሳል። ይሄ እንግዲህ ለምእመናንና ለምእመናት ይሰጣል። አሁን ያያችሁ ትገኛላችሁ። እመቤታችን ረድኤቷ በረከቷ ይደርብን። ከዚህ የተቀደሰ ቅብ ተቀብተው ከካንሰር አይድንም ከሚባል ሕመም ሁሉ ብዙዎች ምእመናን ይድናሉ። ከቅዱስ ቅቧ ተቀብቶ የማይፈወስ የለም። እኛም በሐመረኖ ኪዳነ ምሕረት በሰዓሊተ ምሕረት እና በምስራቀ ፀሐይ ቀበና መድኃኔዓለም ቤተክርስቲያን የተቀደሰ ቅቧን ለምእመናን ሰጥተናል። እመቤታችን ቅድስት ድንግል ማርያም ረድኤቷ በረከቷ ይደርብን። ይሄን እንግዲህ የተቀደሰ ቅቧን የምትመለከቱ ምእመናን እዚህ ቦታ መታችሁ ከተቀደሰ ቅቧ በረከትና ረድኤት እንድታገኙ በዚሁ አጋጣሚ መልእክታችን እናስተላልፋለን። የቅድስት ድንግል ማርያም ረድኤት በረከት ይደርብን። ወይዘሮ ሳሚያን ከላንግ ካንሰር ያዳነች የእመቤታችን የተቀደሰ ቅቧ በፖርት ሳይድ በቅድስት ድንግል ማርያም እና በአባብሾ ቤተክርስቲያን ይገኛል። እኛም በቀርሜሎስ አስጎብኚ ድርጅት መተን ይሄን ከተቀደሰ ቅቧ በረከት እና ረድኤት ተሳትፈናል። በዙሪያውም ደግሞ አጽመ ቅዱሳን ግራና ቀኝ ይታያሉ። ለምሳሌ በስተቀኝ እና አባኖብ እና ሌሎችም ቅዱሳን ተረፈ አጽማቸው በዚህ የተቀደሰ ስፍራ አለ። በስተግራም እንደዚሁ የቅዱሳን አጽም አለ። አጽመ ቅዱሳን ዙሪያዋን ከበዋታል። ይህች የእመቤታችን የቅድስት ድንግል ማርያም ስዕል በተለይ ከወይዘሮ ሳሚያ ጋር የሚገናኝ ነው። ወይዘሮ ሳሚያ ዩሱፍ በዚህ ቦታ የነበረች በተለያየ ሱስ የነበረች ናት። ስለ ንስሐ ከተማረች በኋላ አለቀሰች፣ አነባች። እንግዲህ ቅድስት ድንግል ማርያም ከዕለታት ባንዳቸው በራእይ ተገልጣ ከአባብሾይ ጋራ በመሆን ውስጥ በላንግ ካንሰር ህመም ውስጥ ነበረችና ቅድስት ድንግል ማርያም ፈውሳታለች። ከፈወሰቻት በኋላ በቤቷ የነበረችው እናታችን የቅድስት ድንግል ማርያም ስዕሏ የተቀደሰ ቅብ ማፍሰስ ጀምሯል። በዚህ ቦታም እንግዲህ እኛ ተገኝተናል። እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ የእመቤታችን ረድኤቷ በረከቷ ይደርብንና የተቀደሰ ቅቧ ለማግኘት በጣም በርካታ ምእመናት ይገኛሉ። የእመቤታችን የቅድስት ድንግል ማርያም የስዕሏን ተአምር የሚያሳዩ በርካታ ስዕሎች እዚህ ፎቶግራፎች አሉ። ይሄ ለመጀመሪያ ጊዜ የቅድስት ድንግል ማርያም የተቀደሰ ስዕሏ ዘይት ማፍሰስ በሚጀምርበት ጊዜ በጊዜው የነበሩት ሊቀ ጳጳስ ይሄን ተአምር በማመስገን ላይ ይገኛሉ። እንግዲህ በርካታ አባቶች እና ሊቃነ ጳጳሳት ከተቀደሰ ቅቧ የግንባራቸውን እያስነኩ ሲቀቡት
በጣም ህፃናቱም እዚህ ተሰልፈው ከተቀደሰ ቅቧ በረከትን ሲያገኙ የሚያሳይ ስዕል ነው። እዚህ ላይም እንደምትመለከቱት አሁንም መነኮሳት አባቶች ሊቃነ ጳጳሳት ለማስታወሻ መጥተው እርስ በርስ የተቀደሰ ቅቧን ሲቀባቡ የሚያሳይ ነው። ይሄም መሳሳይ የታላላቅ ሊቃነ ጳጳሳት ነው። ይሄ ሁሉ ዜና እንግዲህ በስዕሉ የተደረገውን ታሪክ የሚገልጽ ነው። በተለይ ወደዚህ ስትመጡ ደግሞ የወይዘሮ ሳሚያን ታሪክ ታገኛላችሁ። ወይዘሮ ሳሚያ የላንግ ካንሰር ህመም ይዟት ትጨነቅ ነበረ። ይሄ በጣም የሚገርም ነው። እዚህ ጋር የምትመለከቱት እና ከለታት ባንዳቸው ቅድስት ድንግል ማርያም ተገልጻ ህመሟን አውጥታለት በዚህ በምታዩት ፋሻ አስራት ነበረ የሄደችው። ያን ጊዜ በደስታ ነው ወይዘሮ ሳሚያ የጮኸችው። ሰዎች ሲሰበሰቡ ደግሞ በጣም በእመቤታችን ተአምር ተደነቁ። ቅድስት ድንግል ማርያም ስትገለጥላት ደግሞ ከአባ ብሶይ ጋራ ወይም ከአባ ብሾይ ጋራ በመሆን ነበረ። እንደምታዩት እንግዲህ ወይዘሮ ሳሚያ ከተፈወሰች በኋላ ከእጇ ላይ ዘይት መፍሰስ ነው የጀመረው። ይሄ እንግዲህ በጣም ይገርማል። እዚህ ጋም ብትመለከቱት እዚህ ጋም በተለይ ምንኩስና ወይ መነኩሲት ከሆነች በኋላ በቅዳሴ ጊዜ በጣም በስቶ ከጣቶቿ ይፈስ ነበር፣ ይንጠበጠብ ነበር። አባቶችን በጣም ማመስገን ጀመሩ እና እግዚአብሔር ወዶ ፈቅዶ በዚህች እናት እዚህ ጋር የምትታየው የቅድስት ድንግል ማርያም ስዕል መፍሰስ ጀመረችና ለመጀመሪያ ጊዜ እንግዲህ በዚህ መልኩ በላስቲክ አድርገው መያዝ ጀመሩ። በኋላ እንደዚህ መቀመጥ ጀመረ። ከዚህ በኋላ ነው እንግዲህ ተአምሩ እየሰፋ የመጣው። ያን ጊዜ በዘመኑ የነበሩት ብፁዕ ወቅዱስ አቡነ ሺኖዳን ትመለከታላችሁ ከእማሆይ ሳሚያ ጋራ በመሆን ትክክለኛ አማናዊ ተአምር መሆኑን ቅዱሳን አባቶች ብፁዓን አባቶች ማጥናት ጀመሩ። እውነተኛ አማናዊ ተአምር እግዚአብሔር ባለንበት ክፍለ ዘመን ላይ ያደረገው ድንቅ ተአምር መሆኑን ተረዱ። እዚህ ጋም ወይዘሮ ሳሚያ እጅ በኋላ እንግዲህ ወደ እመቤታችን ስዕል እንዴት እንደተሸጋገረ የሚያሳይ ነው። ወደዚህ ስትመጡ ግን ክቡራና ክቡራት ይሄው ቅድምም በቪዲዮ ቀርጸነዋል። እዚህ ላይ ስትመለከቱት ምን ያህል በስዕሏ ላይ የተነሳውን ፎቶ ነው። ቅድም ትክክለኛውን ስዕል አሳይቻቸዋለሁ። ነገር ግን በዚህ መልኩ ነው የሚንጠበጠበው። እዚህ ጋር እንደዚህ እዚህ ጋር ወዙ ይታያቸዋል። በጣቴ እያሳየዋችሁ ነው። እንዲህ እያደረገ በልብሶቿ ላይ ሁሉ እንደዚህ የተቀደሰ ወዝ እየፈሰሰ ነው። ይሄ እንግዲህ ክቡራና ክቡራት በጣም ታሪካዊ ነው። ወይዘሮ ሳሚያ ቅድስት ድንግል ማርያም ቀዶ ጥገና አድርጋት ህመሟን ካወጣችላት በኋላ ትዕምርተ መስቀል ሰርቶ የወጣ ነው። እንደምታዩት ክቡራና ክቡራት ይህን ቦታ መታችሁ ማየት፣ መመልከት፣ መባረክ ከቦታው ይገባቸዋል የሚል መልእክታችን እናስተላልፋለን። የእመቤታችን በረከት ይደርብን። ይህ ሁሉ የተቀደሰ ቅቧን የሚያሳይ ነው። ሲፈስ የሚያሳይ ነው። ይሄ በጣም ተአምር ነው። ኦርቶዶክሳውያን ከዚህ በኋላ የኮፕቲክ ቤተክርስቲያን በመላው ዓለም ላለችው ቤተክርስቲያን የእመቤታችን የተቀደሰ ቅቧን ታስተላልፋለች ማለት ነው። እዚህ የምታዩት የአባ ብሾይ ገዳም ነውና አባ ብሾይ በእንግድነት ጌታችን ቤቷቸው መጥቶ ሳለ በእንግድነት ስለመጣ አላወቁምና ውሃ ቅርበው ሲያጥቡት በችንካር የተቸነከረ እግሩን ባዩ ጊዜ ጌታ መሆኑን ተረድተዋል። የእሳቸው ገዳም ነው፣ የእሳቸው ቤተክርስቲያን ነው። የእመቤታችን ተአምር ከተደረገ በኋላ ግን የእመቤታችንን ቤተክርስቲያን አብሮ ሆኗል። ይህ ሁሉ የምታዩት እንግዲህ በስዕሏ የተደረገውን ተአምር የፈውሱን ተአምር የሚገልጥ ዜና ነው።